ሰላም እንዴት ናችሁ ቤተሰብ? ዛሬ ደግሞ እስቲ አቡብ አፍሪካ ፋሽን ሾው እዛ ሄደን ፕሬዘንት እናደርጋለን። የተነሳሁት ማታ ትንሽ ስራ ቢዚ ነበር። ቀናችን እንዴት እንደምንውል አብረን ያለን ማለት ነው። ያው ከጸሎት በኋላ እንግዲህ ብዙ ጊዜ ወደ ጂም ነው የሚሄደው። ዛሬ ጂም እንገባለን። ውቤ እንዴት እንደሚሆን አሳያችኋለሁ ማለት ነው። አካውንቴን ፎሎ ማድረግ አትርሱ። ከዛ ፀጉር ቤት እንገባለን። ፀጉራችንን ጺማችንን ተስተካክለን ፏ ብለን እንወጣለን ማለት ነው። ፋይናል ሉኩ ይህንን ይመስላል እንደምታዩት። ስለዚህ ሁሌ እንዲህ አምሮብኝ እንዲወጣ የሚያደርገኝ ማስረሻ ይባላል። የምታገኙት ስታር ሲቲ ሞል አንደኛ ፎቅ ላይ ነው። ሄዳችሁ ፏ ማለት ትችላላችሁ። ጉዟችንን ጀምረን በሚሊኒየም አዳራሽ ደርሰናል። አይ ቲንክ ወደ 12 ሰዓት 1 ሰዓት ምናምን የሚጀምረው። እስቲ ውስጥ ያለውን ቫይብ ደግሞ አሳያችኋለሁ። ደርሰናል። አቡብ አፍሪካ። እስቲ ውስጥ ደግሞ የሚኖረውን ፕሮግራም አንድ ላይ የምናየው ይሆናል። ወደ ውስጥ ከመግባታችሁ በፊት ስማችሁ ሲስተም ላይ ቼክ ይደረጋል። ከዛ ሪስት ባንድ ይሰጣችሁና እሱን አድርጋችሁ ትገባላችሁ። የኔ ስም አልተገኘም ነበረ፣ ትንሽ አቆይተውኛል። ባክስቴጁ ይህን ይመስላል። የዲዛይነሮቹ ልብስ በየቦታው አለ። የኔ ዲዛይነር አለች እስክትመጣ እየጠበቅኳት ነው። እዛ ጋር ደግሞ ሜካፕ ምናምን ሞዴሎች የሚሰሩበት ቦታ ነው። በኋላ ደግሞ ሪሀርሳል ስለሚሆን አሳያችኋለሁ። ከዛ መጀመሪያ የሚያቀርቡት ሞዴሎች እና የዲዛይነሩ ልብስ እንደምታዩቸው ይሰለፋሉ። ስለዚህ አዲስ ታይም እናንተ ምንድነው ማድረግ ያለባችሁ? ተራችሁ እስኪደርስ ጀስት ኢንጆይ ማድረግ፣ ሙዚቃ መስማት ካለባችሁ መስማት፣ እንዲሁም ደግሞ ኔትወርክ ማድረግ ካለባችሁ ከረግ ነው። ባክስቴጅ ላይ ስትሆኑ ብዙ ጊዜ ትንሽ መወዛገብ ይመጣል። ስለዚህ ጀስት ካልም ሆናችሁ ወታችሁ እስክታቀርቡ ድረስ ከራሳችሁ ጋር ሆናችሁ ሀሳባችሁን ሰብስባችሁ ወታችሁ ፐርፎርም ማድረግ ነው ማለት ነው። ስለዚህ ምንድነው ብዙ ጊዜ መርሳት የሌለባችሁ ጀስት ኢንጆይ ማድረግ ነው። ምንም ያጨናንቅ ነገር የለም። ኤክስፒሪየንስ ስለሆነ ኢንጆይ አድርጉት ለማለት ያህል ነው። ከዛ ፋሽን ሾውን ከማቅረቤ በፊት ለመጽሔት የሚሆኑ ፎቶዎችን የተወሰኑ ተነሳን። ዲዛይኑ እንደምታዩት በጣም ነው የሚያምረው። የዶልሜ ዲዛይን ነው። ዲዛይነሯ ሜላት ትባላለች። እንደምታዩት በጣም አሪፍ ከለር ኮምቢኔሽን እና ፓተርኑም ደስ ይላል። ኮፍያዋን እንደምታዩት እኔ ተመችታኛለች። ከዛ ዲዛይነሯ ሜሊ ከመውጣታችን በፊት እያስተካከለችው ነበረ ጆሊውን እንዲሁም ደግሞ ልብሶቹን እንደምታዩት። ከዛ በኋላ ደግሞ ስቴጅ ላይ ከመውጣታችን በፊት ፖዚቲቭ ኢንቫይሮንመንት እንዲሁም ደግሞ ክሬዲት እንስጣት ብዬ የተወሰነ ትንሽ እንደመቀወጥ ነገር አደረግ ነው። ጎበዝ ልጅ ናት እንደምታዩት። ከዛ እንዳያችሁት ቆንጆ ሾው ነበረ። ራንዌውም ደስ ይላል። ኦዲየንሱም ተመችቶታል። ከጨረስን በኋላ ፎቶሹት በተወሰነ መልኩ የዲዛይነሯን ሙሉ ልብስ ተሰብስበን ከሞዴሎቹ ጋር ተነሳን። ከዛም ደግሞ ከሌሎች ሞዴሎች ጋር ትንሽ ፎቶ ተነሳን ማለት ነው። ከተመቻችሁ ይህን ቪዲዮ ላይክ አድርጉት። ይህን ቪዲዮ ስሰራ አፕካሚንግ ሞዴሎች አቡብ አፍሪካ ላይ እንዲሁም ደግሞ ታላቅ ስቴጅ ላይ ሲወጡ እንዳይደነግጡ ያለውን ኤክስፒሪየንስ ሼር አድርጌያችኋለሁ። ይመቻችሁ።